ታገባታለህ እንዴ? እሷ ለምን ታገባታለህ? ታፈቅረኛለች ብዬ አስባለሁ። የምታፈቅራት ከሆነ ጊዜዋ ሲደርስ ልጅ ነች። አሁን ገባህ? እኔ ስላከበርኩ ነው መጥቼ እያወሩ ያሉት። ገብቶሃል አይደል? አሁን ትምህርቷን የምትማርበት ጊዜ ነው። ፍቅር እያለች የምትጫወትበት ጊዜው አይደለም። ታገባታለህ እንዴ? እሷ ለምን ታገባታለህ? ሰላም እንዴት ናችሁ ውድ ቤተሰቦች? እንግዲህ እኔም ጠፍቻለሁ፣ እናንተም ሰው ሲጠፋ ትፈልጉ። መቼም የጠፋሁበትን ነገር እንዲኖር ቪዲዮ ለመናገር አሁን ከባድ ነው ስላችሁ፣ እኔ አሁን በዚህ ሰዓት በጣም ከባድ ሁኔታ ላይ ነው የነበርኩት። ምናምን ስራ ብዬ እጄ በጣም ብዙ ከምላችሁ በላይ ፕሮሰሶች ነው ገጠመኝ። እኔ እንጃ ወንድ ልጅ በዚህ ልክ ይፈተናል ብዬ አላሰብኩም። ወደ 3 ነው 4 ሀገራት እጄ ነበር። አሁን በዚህች ወቅት እናንተ ጋር በጠፋሁበት በዚህች 2 ወራት ነው የምላችሁና እኔ እንጃ በጣም ከብዶኝ ላይፍ በቃ በጣም ከብዶኝ የነበረበት ሰዓት ነው። ምን እንደምላችሁ ራሱ አላውቅም። ህይወት በጣም ከባድ ነው ነበርና እኔ እንጃ የሆነ እንትን የሚባል ሀገር እጄ ነበር። ወላይታ ታውቁት ይሆናል። ለሆነ ስራ ምናምን ብለው ይዘው ነው እና በዛ መሀል ስራ ምናምን ተቋረጠብኝ። ስለዚህ ሰው ቅነሳ ምናምን የሚባል ነበርና ተቋርጦብኝ ወደዚህ ለመመለሻ ራሱ የሆነ ነገር አጥቼ 2 ሳምንት ሙሉ በቃ የነበርኩበት ሁኔታ ክብሩ ይስፋውን ባለውበታለሁ። ሮሮይና በዛውባችሁ ይቅርታና። እናንተ ግን እንዴት ናችሁ ነው? በአሁን የገና ጾም ገብቷል። ጾማችንም የጾምን ነው። አሁን ደግሞ ውድ አየር እየተነፈስን ነው። እንግዲህ ባህር ዳር ላይ ተመልሰናል። ይሄን ሁላ ነገር አልፈን ተመስገን ነው። እኔ የገረመኝ ነገር የየሱ አመለካከት የሆነ ሰዓት ላይ ወላይታ ሄጄ ነበር ብያቸዋለሁ ነው። ወላይታ አካባቢ ኒንጃ በቃ የሰው ደግነት ሲገርም፣ አንተ ምን አይነት አስተሳሰብ ራሱ እንዳላችሁ እኔ እንጃ። በዚህ ልክ እኔ ሰው ደግ ይሆናል ብዬ አላስብም ነበር። ሁሉም በቃ አያቀኝም ምናምን። ከኔ ጋር በጣም የተወሰኑ ሰዎች ነበሩ ምናምን። ለሁላችን በቃ እኔ እንጃ ቤታቸውን ከፈቱልን። አብዛኛው በደግነት ምናምን ሲወራ በቃ ወደ ወሎ ምናምን ነው ወደ ድሬ ምናምን ነው በቃ የሚነሱት። እኔ እንጃ በዚህ ልክ እኔ እንትን ያዩዋቸው ወላይታ ላይ በጣም ጸዴ ነው ጸባያቸው። የሚገርም ጸባይ ነው ያላቸው ምናምን እና በቃ አስደሰቱን። እየገባን ምናምን በቃ ምግብ 24 ሰዓት ነው ሲያበሉን ነበር ምናምን። በቃ ያን ሁላ ቻሌንጅ አልፈን አሁን እዚህ መጠናል እና እንግዲህ እዚህ ደግሞ ወደ እናንተ ተመልሻለሁ። ከዚህ በኋላ አልጠፋም፣ ዩቲዩብ ላይ ምናምን አልጠፋም። ሚዲያ ላይ ርቄ የቆየሁበት ምክንያት ይሄ ነው። እንትን ራሱ አልነበረም፣ ቤተሰብ ጋር ራሱ የምገናኝበት ሰዓት አልነበረኝም። ስልክ ራሱ ከሳምንት አንዴ ምናምን ነበር የምደውለው። በጣም የማይሆን ነገር ላይ ነበር። ለዛ ነው የጠፋሁት ለማለት ነው ምናምን እንጃ። ብቻ እንግዲህ ከባድ ነበር። ያም ሆነ እንግዲህ እዚህ ደረጃ ደርሰናል። የሚሆነውን ነገር አይቻለሁ ምናምን ወይ ሰላም ነው። ሰላም ነው ብራስ አለ። ቪዲዮ እየቀረጽኩ ነበር። ነው ፈልገሽ ነው? ይቅርታ ካላስቸገርኳችሁ አንዴ ላናገር ፈልጌ ነበር። ምን ነበር ታናግረኝ? ስለ አንድ ጉዳይ ላወራ ነበር። ማለት አንተ በበጎ መንገድ የምትረዳው ከሆነ ሀሳቡ እኔ ያመጣሁት ነገር አሪፍ ነገር ነው ብዬ አስባለሁ። አንተ ማላበሳጨና ማላስከፋ ከሆነ ማለት ምንድነው የምታስከፋኝ? አልገባኝም። ግልጽ አድርጊልኝ። ማለት ዳኒ የወርዲ ጋር የፍቅር ግንኙነት አለ ማለት እኔ እሷን አፈቅራታለሁ እና የፍቅር ጥያቄ ስጠይቃት ብዙ ጊዜ የምትነግረኝ ወንድሜ ይፍቀድልኝ ነው የምትለኝ። ወንድሜ ይፍቀድልኝ? አዎ። ማለት በሷ ጉዳይ አንተ ብዙ ኃላፊነት የምትወስድ አይነት እሷ እንደምትነግረኝና እኔ እንደተረዳሁት እና ሁሌም እሷ እኔ ስጠይቃት እንደዚህ አይነት ጥያቄዎችን ወንድሜ ነው ወንድሜ ነገሮችን ይወስንባቸው ነው የምትለኝ እና ይሄን ነገር ላስረዳ ነበር የመጣሁት። አይደለም እኔ ያልገባኝ ነገር ማለት ነው እሷ ትልቅ ልጅ ነች አይደል? እሷ ታፈቅራለች። የምታፈቅር ከሆነ ለምን ወደ እኔ እንትን መጣ ነው? አሁን እሷ ትልቅ ህፃን ሆና ቢሆን እኔ እቆጣጠር ነበር። እንትን ነው አንተ ጫና እያደረክባት እያለ ነው ይመስለኝ እኔ እንደተረዳሁት ነገር። ጫና እያደረክባት? አዎ። ማለት እሷ ለኔ ጥሩ አመለካከት አለ፣ ታፈቅረኛለች ብዬ አስባለሁ። እኔም ደግሞ እንደዛው እሷን አፈቅራታለሁ እና መሀል ላይ ያለው አንተ እና እኔ በስነ ስርዓት መጥቼ እንዲማር አልገባኝም። እኔ እንዴት ነው ከናንተ መሀል ላይ ተረዳኛለህ ብዬ ነው ገብቷል አይደል? እና እንዴት በስነ ስርዓት እያወራ ያሉት ማለት አልተረዳሽም። ያለውን ነገር ፍቀድላት ገብቷል አይደል? አልተረዳኸኝም ወንድሜ። እኔም አሁን በስነ ስርዓት እያወራሁ ነገሩን ግልጽ እያረክልኝ አይደለም። እኔ እያልኩ ያለሁት እኔ በእናንተ ፍቅር መሀል እህቴ ናት አውቃለሁ፣ ግን እሷ ሳትፈቅድ ስትገባ ነው እኔ ልቆጣጠርህ ምገባ ገባህ? ስታስቸግራት ነው እንደ ልገፋ ፑሽ ላደርግ የሚችል። አሁን መጣ በስነ ስርዓት እያወራሁ ምን እኮ ይሄን ኃላፊነት አንተ እንትን ስለምትል እኮ እኔ መጥቼ እያወራሁ ነው ሄደል በስነ ስርዓት እንዴት ታናግረኛለህ?
አንተም እያወራሁ ነው እኮ በስነ ስርዓት አይደል? እና እንዴት ትመልስልኛለህ? አነጋገርክን አስተካክለው። ገባህ? ስታናግር የሰው ልጅ ስታናግር የምታናግርበትን መንገድ አስተካክለው። እኔ ያልኩ ያለሁት የሆነ ሰዓት ላይ አለ አይደል እንዴ የሆነ ጊዜዋ ሲደርስ ታፈቅራታለህ አይደል? በስነ ስርዓት የምታፈቅራት ከሆነ ጊዜዋ ሲደርስ ልጅ ነች አሁን። ገባህ? አሁን ስለ እንትኗ ላለመጫን እሞክራለሁ። የምታፈቅር ከሆነ ላለመጋፋት። ምክንያቱም ሴት ልጅ እየነገርኩ እኮ እሱ ያ ስሜት እሷ ጋር ማለ ብያለሁ። እና እኔ አሁን አንተን በቃ ይዋል እንደ ወንድ ለዋራ ነው የመጡት። ገብቶሃል? ምክንያቱም እሷ እኔ እንድትጨነቅ ስላልፈለኩኝ አንተን መጥቼ እንደዚህ እያወራሁ ያለሁት እና የዚህን ያክል ደግሞ በጣም ቁም ያወራሁ ለመንገር ነው የመጣሁት። አነጋገርክን አስተካክለው። ገባህ? የሆነ ሆት እየሆንክ ብታወራኝ እኔ እንደሌላ አይነት ሰው አይደለሁም። ሰማኸኝ አይደል? እሷ እንደውም ልንገርህ አሁን ትምህርቷን የምትማርበት ጊዜ ነው። ፍቅር እያለች የምትጫወትበት ጊዜው አይደለም። ሰማኸኝ አይደል? አሁን እኮ ቤተሰብ ራሱ የሚፈቅድላት ሰዓት አይደለም። እንዲሁኝ እያወራሁ እውነትህን ነው። እንኳን መጣ ፈቀድከኝ አይደል? ዮርዲ እንደዚህ አይነት ጉዳይ ላይ አሁን የምትገባበት ሰዓት አይደለም። መጀመሪያ በስነ ስርዓት ስለወራሁ ነው እንደዚህ አንተም እየመለስክልኝ ያለው። እኔ አሁን እንደዚህ የምጣላበት ምናምን ጊዜ እንደዚህ አይነት ነገር አቁሜያለሁ፣ ትቻለሁ። ገባህ? መነጋገር የምፈልገው ነገር አቁም አለማቆም እኮ አይደል? እየሰማኝ ከሆነ ነው የሚያስረዳህ። ገባህ አይደል? እንዲህ ሆነ ስለወራኸኝ እኔ አንተ ጋር እንትን የምለው ነገር የለም ማለት። እንደዚህ አታወራኝ አንተው እንደዚህ ስታናግረኝ እኮ ይገባ ማለት እንደዚህ ልታወራኝ ልጣላ አልፈልግም ምናምን አይነት ነገር የምትናገር የለም። ልጣላ አልፈልግም ማለት ምንድን ነው? ሌላ ነገር ነው እንዴ አንተ የምትፈልገው? ነው በሌላ ነገር መጣላት አልፈልግም። እህቴ ናት ዮርዲ ማለት ለኔ እህቴ ናት። ሰማኸኝ አይደል? ስለሆነ እኮ ነው የምናገር። በቃ ከዚህ በኋላ በስነ ስርዓት ነው የምታወራኝ ዮርዲ። ፍቅር የሚባል ነገር አትጀምርም። ምን የምነግርህ ነገር ፍቅር የሚባል ነገር እንደውም አትጀምርም። ያን እኮ ጀምረዋለች እኮ ገብቷል። ከዚህ በኋላ ታቆማለች። እኔ እህቴን ለእንዳንተ አይነት ሰው ስነ ስርዓት ለሌለው ሰው አልሰጥም። ገባህ አይደል? አነጋገርን ራሱ ማስተካከል እንደው ልጅ እየነገርኩ ነው። ወንድሟ ሁኛ ብታከብረኝ ኑሮ እንደዚህ አታናግረኝም። ሰማኸኝ አይደል? መጣ እንደዚህ በስነ ስርዓት አላከበርከኝም። እንደዚህ አይነት ክብር አላከበርከኝም። ሰማኸኝ አይደል? መጥቼ ለማውራት አንተ ነገሮችን በሌላ መንገድ እየተረጎምካቸው ምናልባት እሱ አስገድዳ ነው። እሱን አውረው ከፈቀደልህ እኔ ጋር ትሆናለህ አይነት ነገር ብለህ ነው አንተ ተገደህ የመጣህ አይነት አወራር ነው። እንዲህ ተከፈቀድክላት እንደውም ልንገርህ እኔ እህቴ ካንተ ከእንዳንተ አይነት ወንድ ጋር እንድትሆን አልፈቅድላትም። ሰማኸኝ አይደል? ከዚህ በኋላ እንደውም እኔ እናንተ እሷና አንተ አብራችሁ የምትሆኑ ከሆነ እኔ እናንተ ነው ቅይማችን የሚጀምረው። የተውኩትን ጠብ አንተ ነው የሚጀምረው። በቃ ሰማሁህ። እስካሁን ያለው ነገር ገብቶሃል? ሰማሁህ ማለት ምን ማለት? እሷ ነግረኝ ነበር። እንደውም እኔ ነኝ ነገር ይፈጠራል ቢል ስማኝ። በቃ ምንድነው አንተ ራስ ወዳድ እንደሆንክ እሺ እንደማትሉላ ነግረኛለች እሷ። ምን ማለት ነው? እኔ ስላከበርኩ ነው መጥቼ እያወራሁ ያለሁት። ገብቶሃል አይደል? ራስ ወዳድ ስላከበርኩ ነው ማለት ምን ማለት? ይኸውልህ አንተ ምን ሆነህ እንደዚህ የምትሆን ምን ማለት ነው? አንተ እኮ አንተ ታገባታለህ እንዴ? እሷ ለምን ታገባታለህ? ታገባታለህ የምትለኝ ምን ነው?